እሺ ዛሬ ደግሞ የምንመለከተው የሆቨር ትራንዚሽን እና ሻዶውን ይሆናል። የመጨረሻውን ፓርት ካያችሁት ማለት ነው እና የሰብስክራይብ ጆይን ትዊት የሚሉት ጋር ተመልከቷቸዋል። ልክ የትኛው ነው? ይሄኛው ነው የመጨረሻው ፓርት። ልክ ይሄው ላዩ ጋር ማውዛን ከርሰሩን ሳደርግበት ፈዘዝ ይላል። ወይም ጋር እዚህ ጋር ጎላ አድርገውና አያችሁታል? ይሄው ፈዘዝ ይላል። ጆይንን ደግሞ ይት እዚህ አካባቢ የሆነ ጥቁር ሻዶው ነገር አለው። አያችሁት? ይሄው ትዊት ይሄው ቀለሙን ይቀይራል። ሶስቱ ምንድነው የሚሉትን ነገሮች እናያለን ማለት ነው። ሲቀይር ከነሱን ጀምር ከማንን ጀምር ከሆቨር እንጀምራለን። እሺ ሆቨር ማለት ነው ልክ እንደዚህ ከርሰሩን ስናሳርፍበት ማለት ነው። ከርሰሩን ስናሳርፍበት የሆነ ነገር የሚያደርግልን ማለት ነው። እሱንም ለመስራት አሁን ሰብስክራይብ በተን ከሆነ የምንጀምረው ዶት እንምረጠው ማን እንደሆነ ሰብስክራይብ በተንን መረጥ ነው። ከዛ ኮለን ሆቨር ከዛ የቅንፉን ከፍታለን። ይሄ ኮለን ሆቨር ማለት ምንድነው? ሱዶ ክላስ እንላቸዋለን። ሱዶ ክላስ ምንድነው የሚያደርግልን? የሆነ ነገር ይሄ ሰብስክራይብ በተን ይሄ አለ አይደለ? ይሄ ስታይሉ ይሄ ተጨማሪ ኤክስትራ ስታይል ይሰጠናል ማለት ነው። የሆነ ነገር ሲሆን ተጨማሪ ኤክስትራ ስታይል ይሰጠናል። ለምሳሌ ልክ ሆቨር ስናደርግበት ባክግራውንድ ግሪን ይሁን ብንለው ይሄን ይይዝና ባክግራውንዷን ብቻ ግን ልክ ሆቨር ስናደርግበት ይቀይራታል። አሁን ይሄው እዚህ ጋር ይሄኛ ሪፍሬሽ እናድርገው። ይሄው አያችሁታል? ሌላው ቦልድነሱ ምናምን እንዳለ ሆኖ ተጨማሪ አረንጓዴ ያደርግልናል ማለት ነው። ያችን ነገር ብቻ ይቀይርልናል የመረጥን። ሆቨር ምንድነው? ያው ከላይ እንደዚህ ስናደርግበት ማለት ነው። ሱዶ ክላስ ኤሌመንት ምንላቸው ኮለን አድርገን የምንጽፋቸው ናቸው። ኤክስትራ ሲኤስኤስ የሆነ ይሰጠናል ማለት ነው። አሁን እንግዲህ እዚህ ጋር ስናየው ምንድነው የሚቀይር ካያችሁት ፈዘዝ ነው የሚል። እዚሽ ጋር አንድ የሲኤስኤስ አዲስ ፕሮፐርቲ ላስተምራችሁ። እሺ ያው ኦፓሲቲ ይባላል። ኦፓሲቲ ማለት የፌዲንግ ቫልዩ ማለት ነው። ፌድ ሲያደርግ አሁን ልብስ ፌድ እንደሚያደርገው ሁላ ይሄ ቀለም ፌድ ሲያደርግ ማለት ነው። ፌድ ነው ያደረገ። የኦፓሲቲ ቫልዩ በ0 እና በ1 መካከል ለሚሆን 0 አድርጌ ሴቭ ባደረገው ፌዱ በቃ እንትን ነው። ያው ሆቨር ሳደርገው አያችሁታል? ፌድ ሆነ በቃ ሙሉ በሙሉ ፌድ ነው ያደረገ። አንድ ደግሞ ምንድነው የመጨረሻ እንትን ነው ማለት ነው። በቃ ሙሉ የቀለሙ እንትን ሙሉ ሲሆን ያው ምንም አይቀየርም። ይሄኛውን ካያችሁት ፌዱ ያያችሁታል? ፌድ ሲደረግ የሆነ ነጣ ያለ ትንሽ በ0 እና በ1 መካከል ማለት 0.5 እናድርግና እንይዘው። ያያችሁታል? ያው በጣም ፈዘዝ አይ ቲንክ ከዚህኛው አንፃር 0.7 አድርገን ሴቭ እናድርግ። ያው አይ ቲንክ ተመሳሳይ ነው መሰለኝ። ትንሽ ነጥብ 0.8 እናድርግ ትንሽ ቲንክ አሁን አሪፍ ነው። ኦፓሲቲ ምንድነው? የፌድነስ ቫልዩ እንደሚነግረን ፌድ ምን ያህል ፌድ ያድርግ የሚለውን ይነግረናል ማለት ነው። እሺ የሰብስክራይብ በተን ይኸው ጨርስ ጆይንን። እሺ አሁን ይሄ ደግሞ ይሁት የዚህኛውን እንሰራው የጆይኑን ቆይና ቆያት። የትዊቷን ስንሰራት ይዋት ልክ ኮቨር ሳደርግበት ቀለሙ የባክግራውንዱ ከለር ለቴክስት ከለር ይሆናል። የቴክስቱ ከለር ደግሞ ለባክግራውንዱ ይሆናል። አያችሁታል? ነጭ የነበረው ባክግራውንድ ነጭ ቴክስት ይሆናል። እሱ እንዴት እንደምቀይረው ነው። ትዊት ጋር እንሂድ። ትዊት በተን ጋር መጣና ታች ጋር ዶት ትዊት ዳሽ በተን ከዛ ሆቨር እናድርግ። ሆቨር ስናደርግበት አለ የሆነ ነገር የሚፈጠር ሱዶ ክላስ ሆቨር ስናደርግበት ባክግራውንድ ከለሩ ወደ ቴክስት ከለሩ ይቀየር። የቴክስት ከለሩ ምንድነው? ዋይት ነው አይደል? ሰማያዊ ነው። ሰማያዊ ይሄኛው መሰለኝ የከለሩ ይሄ ማለት ነው። ይሄ ተመሳሳይ ነው። ከለር ደግሞ ከባክግራውንድ ከለር ዋይት ጋር ተመሳሳይ ነው። ሴቭ እናድርገው። ይሄው አሁን መጣን አያችሁታል? ይሄው አያችሁታል? ቀየረ ማለት ነው። ምንድነው ሆቨር የሚለውን አየር ማለት ነው። ሆቨር ምንድነው? ኤክስትራ የሆነ የሲኤስኤስ ስታይልን የሚሰጥልን ማለት ነው። ሆቨርን ካየን ወደ ትራንዚሽን እንግባ።
ትራንዚሽን ማለት ደግሞ ያው አሁን ለምሳሌ ይሄኛው ይሄን እዩት ሲቀይር አያችሁት? ኢሚዲየትሊ ነው የሚቀይር። ይሄን እዩት ዝም ብሎ እዛው ጋር ነው የሚቀይር። ይሄኛው ግን የሆነ ትንሽ ይጠብቃል። ትራንዚሽን አለው። ትራንዚሽን እንደምንለው የለም የሆነ ነገር ከአንድ ነገር ወደ አንድ ነገር ሲቀይር የሚወስደው ጊዜ ያው አያችሁታል። ይሄኛው የሆነ ጊዜ አለው ትንሽ። ይሄ ግን እዛው ኢሚዲየትሊ ነው የሚቀይር። ሶ ትራንዚሽን እንጀምር። ትራንዚሽን ምን እንደሆነ አየን ማለት ነው። አሁን የሰብስክራይብንም ይሄንንም ምን ነው ያው ትራንዚሽን አለው ስለማይታወቀን ነው እንጂ ቀስ ብሎ ነው የሚቀይር። የዚህኛው ግን ኢሚዲየትሊ ነው የሚቀይር። ከሰብስክራይብ እንጀምራለን። ሰብስክራይብ በተን ጋር እንመጣና ትራንዚሽናችንን አድ እናደርጋለን ማለት ነው። ትራንዚሽን እንላለን። ከዛ ትራንዚሽን ሁለት ፕሮፐርቲ ነው የሚወስድ፣ ሁለት ነገሮችን ነው የሚወስድ። ሁለት ነገሮች ያዙልኝ ማለት ነው። የመጀመሪያው ምንድነው መቀየር የምንፈልገው? ለምሳሌ ኦፓሲቲ ነው። ኦፓሲቲው ከዛ ሁለተኛው ደግሞ ታይም ነው። ለምን ያህል ሰከንድ ቆይቶ ይቀይር ነው። ለአንድ ሰከንድ ሴቭ ላድርገው። ከዛ ልክ ሲቀይር በአንድ ሰከንድ ነው ወደ መጨረሻው ቫልዩ የሚቀይረው። አይታችሁታል? ቀስ ብሎ ወይም ከዚህ ጋር ሆቨር ሳደርግበት ኦፓሲቲውን ብቻ ከምቀይረው ባክግራውንዱን ግሪን አድርጌ ላሳያችሁ። አሁን ወደ ግሪን ሲቀይር እዩት። አንድ ሰከንድ ኦኬ። ኦፓሲቲ ይኸው እዚህ ጋር አሁን ኦፓሲቲውን ብቻ ነው የቀየርኩት። ሶ ባክግራውንዷንም ልቀይራት። ባክግራውንዷ በዚህ ተራ በኦፓሲቲ ተራ ባክግራውንድ ዳሽ ከለር ባክግራውንዱ ከለር በአንድ ሰከንድ ይቀይርልኝ። ልክ ይኸው አያችሁታል? ቀስ ብሎ ነው የሚቀይረው። አያችሁታል? ሶም እንደሆነ ትራንዚሽን አያችሁ ማለት ነው። መጀመሪያ ባክግራውንድ ከለር ወይ ኦፓሲቲውን ትመርጡለታላችሁ። ከዛ በኋላ ምንድነው ሰከንዱን ትመርጡለታላችሁ። ለዚህን ያክል ሰዓት ጠብቀህ ሳይሆን በዛ ያክል ሰዓት ቀይርልኝ ስሙዝ ይሁን ነው። ሶ ኦፓሲቲው በአንድ ሰከንድ በቃ አንድ ሰከንድ ግን በጣም ረጅም ነው። ምንድነው በአብዛኛው እንደዚህ ፕሮጀክት ስትሰሩ አንድ ሰከንድ ሳይሆን በአብዛኛው የምጠቀሙት 0.15 ነው። 0.15 ሰከንድ ነው። ሪያሊስቲክ የሆነችው ይሄ ኦፓሲቲ ይቀይራል። ይሄኛውም አያችሁት? ይሄ ቶሎ ይቀይራል። ሶ ትዊት በተን ጋር የምንመጣና ትራንዚሽን ምኑን ነው የምንቀይረው ካላችሁኝ ባክግራውንድ ከለሩንም ነው። ሶ ሁለቶች እንዴት እንደምንሰራቸው ላሳያችሁ። ባክግራውንድ ዳሽ ከለር 0.15 አልኳቸዋል። 0.15 ነው ሪያሊስቲኩ በአብዛኛው የምንጠቀመው። አንድም ሁለትም ማለት ትችላላችሁ ለማሳየት። ከዛ ሁለተኛ ትራንዚሽን ብዬ ከምጽፍ ኮማ አረግና ደግሞ ከለር 0.15 ሴቭ አድርጓለሁ። ያው ቆይ ሰከንድ ብዬ አልጻፍኩበት። ሰከንድ አያችሁታ? ቀስ ብሎ ነው የሚቀይረው። ያው ይሄም ቀስ ብሎ ይቀይራል። ከለሩን አድባላ አድርገው ከለሩ ኢሚዲየትሊ ይቀየርና ባክግራውንዱ ግን ቀስ ብሎ ይቀየራል። ሶ የሆነ ደስ የማይል ነገር አያችሁታ? ከለሩ ቶሎ ይቀየራል፣ ግን ባክግራውንዱ ቀስ ብሎ ነው የሚቀየር። ሶ ይሄ እንደዚህ እናደርገዋለን። ሶ ትራንዚሽን ሁለት ቫልዩ ይወስዳል። መጀመሪያ ምን ኤሌመንት መቀየር እንደምንፈልግ ባክግራውንዱ፣ ምኑ፣ ከለሩ፣ ከዛ ደግሞ የታይም ቫልዩ እንደዚህ አይነት በዚህ መንገድ ያሳየናል ማለት ነው። አሁን በአብዛኛው ሰው የሚሳሳት ምን መሰላችሁ? ትራንዚሽንን ያመጣና ይችን ማለት ነው ሆቨር ጋር ያደርገዋል። ሆቨር ሳደርገው አይደል እንዴ ልክ እንደዚህ ማውዙን ሳሳልፍበት አይደል እንዲቀይር የምፈልግ ይላል። እንደዚህ ያደርግና ያደርገዋል። ከዛ ላሳያችሁ ምን እንደሆነ ችግሩ። ሆቨር አደረኩት ስለቀው ግን እዛው ጋር ይጠፋል። ችግሩ ሆቨር ጋር ማድረጊ ቀስ ብሎ ይቀይራል። ስለቀው ግን እዛው ጋር ይጠፋል። ገና ግማሽ ጋር እንደቀየረ አሁን ለምሳሌ ይሄንን 5 ሰከንድ ላድርግና ላሳያችሁ። በ5 ሰከንድ ነው የሚቀይር። ሆቨር እንዳረኩት 5 ሰከንድ ይፈጅበታል አይደል ለመቀየር። ነገር ግን 2 ሰከንድ ጋር ከሆቨሬ እንደዚህ ብለቀው ሙሉ በሙሉ ሳይቀይር ነው የሚያቆም። ያው እንደዚህ እንዳለ እንዲህ ብለው ይጠፋል ማለት ነው። ሶ እነዚህ ትራንዚሽንን ሁል ጊዜ ማድረግ ያለባችሁ ትልቁ ኤሌመንት ጋር ወይም ቤዝ የሆነው ኤሌመንት ጋር ሆቨር ጋር እነዚህ ሱዶ ኤሌመንቶች ጋር ሳይሆን ዋና ኤሌመንቱ ጋር በቃ ቤዝ የሆነው ኤሌመንት ጋር ማድረግ ነው ያለባችሁ ማለት ነው። ሶ ይሄን አየን ማለት ነው። እሺ አሁን ወደ ቀጣይ ፓርታችን እንገባለን፣ ወደ ሻዶ። ሻዶውን ደግሞ የጆይንን በተን እንያት። ጆይንን እንያት።
እዚህ ጋር የሆነ ነገር አይታያችሁም? ጥቁሩ ይሄው ሻዶ ማለት ነው። ይሄው እዩት። ይሄው እዚህ ጋር ማለት ነው። ሶ ሻዶውን እንደዚሁ እንደነ ከለር እንደ ባክግራውንድ ከለር አናዘር የሆነ የሲኤስኤስ ፕሮፐርቲ ነው። በቃ ጀስት ምን አስገብተን የምንጽፈው ማለት ነው። ሶ እንመልከት እስኪ። ሻዶ ማለት ስንጽፍ ቦክስ ዳሽ ሻዶ ነው ይባል። ቦክስ ሻዶ ነው የምንለው። ከዛ ሻዶ 4 ቫልዩ ነው የሚወስድ። እዚህ ጋር እንግዲህ 4 ቫልዩ ምን እንደሆነ እናያቻለን። እስኪ ለጊዜው 0 ነው 0 0 እናደርግና ቀለም ያው ብላክ እንበላ። ከዛ ሴቭ አደረኩት የጆይንን በተን ማለት ነው። ዜን አሁን 0 ብላክ ነው። ምንም የተለየ ነገር የለውም ካያችሁት። አሁን 0 ምን እንደሆነ ልንገራችሁ። ይቺ የመጀመሪያዋ 0 ማለት ናት። ይቺ የመጀመሪያዋ 0 ምን መሰላችሁ የምታመለክት በሆሪዞንታል ወይም ደግሞ ወደ ጎን ያለውን ቫልዩ ነው የምትመጥነልን የመጀመሪያዋ። እሷን እስኪ እንቀይራት። 10 ፒክሰል እንበላት። አያችሁታ 10 ፒክሰል ወደ ጎን ወጣ አደረገልን ማለት ነው። ሶ የመጀመሪያዋ ሆሪዞንታል ናት። ሁለተኛዋ ደግሞ ቨርቲካል ናት። ሁለተኛዋን እንቀይራት 10 ፒክሰል። አያችሁታል ደግሞ ቨርቲካል ወደ ታች 10 ፒክሰል ገፋልን ማለት ነው። ሶስተኛዋ ቫልዩ ምንድናት ደግሞ ብለር ናት። ብለር አሁን ፎቶ ብለር ታረጋላችኋል፣ ታበዙታል። ያም ብለር የማድረግ ቫልዩ ናት ይችኛው። 10 ፒክሰል እናግና ሴቭ ነው። አያችሁታል ብለር ሆነ ዳርዳሩ። ከዛ ያው አራተኛው ብላክ፣ አራተኛው ቀለም ነው ማለት ነው። ቀለም ይሄን ከፈለጋችሁ ሬድ ማለት ትችላላችሁ፣ የፈለጋችሁት ማድረግ ትችላላችሁ። ግን በአብዛኛው ነው ሻዶ ተብሎ ቀይ ሻዶ ወይም ጥቁር ጥላ ተብሎ። ሶ ይሄን ካየን አሁን አንድ ነገር ላስተምራችሁ። የአዲስ የከለር አጻጻፍ ዘዴ አንድ ቀን ያየነው ምንድነው? አርጂቢ ነው አይደለ? ዛሬ ግን የምናየው ምንድነው? አርጂቢኤ የሚባለውን ፕሮፐርቲ ይሆናል። አርጂቢኤ ማለት ቅንፍ እናደርግና አርጂቢኤ 4 ቫልዩ ነው የሚወስድ። ለዛ እስኪ እንያቸው 0 አሁንም 0 ሶስቱን 0 አድርገን መጨረሻውን 0 እናደርግና ሴቭ እናድርገው። ይሄው ምንም እንትን ያለው ነገር የለም። ሶ የመጀመሪያው ሬድ ነው። ይሄ የታወቀ ነው። አንድ ቀን ነግሬያችኋለሁ። ሁለተኛው ግሪን ነው። ግሪን ቫልዩ ነው የምንሰጠው። ሶስተኛው ብሉ ነው። ይሄ ምንድናት ካላችሁኝ ኦፓሲቲ ናት። ኦፓሲቲ ቅድም ያየ ነው። ፌድነስ በምን ያህል ፐርሰንት ፌድ ያርግልን ብለን የምንወስነው ማለት ነው። ለምሳሌ ይሄ ሬድ፣ ግሪን፣ ብሉ ሶስቱንም 0 አድርገነው ማለት ብላክ ማለት ነው። ፌድነሱን ግን 0 ስላደረኩት ጠፋ። ፌድነሷን እስኪ አንድ እናድርጋት እዚህ ጋር። አያችሁታል? ጥቁሩ ይሄው ሲመጣ ይሄው ጥቁር ሆነ ማለት ነው። ሶ አሁን ሪያሊስቲክ የሆነ ነገር ነው መስራት ያለብን። እዚህ ጋር እንትን አይደለም። ሪያሊስቲክ በአብዛኛው የምንጠቀመው ምን መሰላችሁ? የዳርኩ ኦፓሲቲ በአብዛኛው ስንት ነው የሚሆን? 0.15 ነው የሚሆን። 0.15 አያችሁታል? የመጨረሻ ፈዛዛ ነው። እና ደግሞ ይሄው ሻዶ በጣም ይሄ ረዝሟል። እንቀንሰው 5 ፒክሰል በሆሪዞንታል በኩል 5 ፒክሰል በዋይ በኩል። ይሄው አሁን ይሄ በቃ አይታወቅም። ይሄው የዚህኛው ታያችሁታል? በጣም አይታወቅም። አሪፍ ነው። ሶ አሁን እዚህ ጋር ምንድነው ሊጨንቃችሁ ይችላል። እንዴት ነው ይሄን ሁሉ የሚይዘው ምናምን ትችላላችሁ። ጀስት መሸምደድ አይደለም 100% ተመኑ። እዚህ ጋር መሸምደድ ሳይሆን እየሰራችሁ ስትመጡ ጀስት ትለምዱታላችሁ። ቦክስ ሻዶ ምን እንደሆነ ቦክስ ሻዶ 4 ቫልዩ ይወስዳል። ይሄ በሆሪዞንታል በኩል ያለውን ቫልዩ ነው የሚወስድ፣ በቨርቲካል በኩል ወደ ላይ እና ወደ ታች። ከዛ እዚህ ጋር ደግሞ የምን ቫልዩን ይወስዳል? ብለር ወይም ደግሞ ብለር ማለት ማፍዘዝ የሚለውን ቫልዩ ይወስዳል። ከዛ እዚህ ጋር ቀለማችን አለ ማለት ነው። ቀለማችን ጋር አርጂቢ የሚለውን አይተናል። ሬድ፣ ግሪን፣ ብሉ ቫልዩ ነው እነዚህ እንደምታዩት። ኤ ማለት ነው ኦፓሲቲ ብለናል። የኦፓሲቲ ቫልዩን እዚህ ጋር አራተኛው ጋር እናስቀምጣለን ማለት ነው። አይ ቲንክ እስኪ አሁን ተመሳሳይ ነው እያስባለሁ። ይሄም ተመሳሳይ ነው። ጆይንን እዩት። ተመሳሳይ ነው ግን ጆይን ይሄ ትራንዚሽን አለው። ቀስ ብሎ ነው የሚመጣ። አያችሁታል? ይሄ ግን ኢሚዲየትሊ ነው የሚቀይር። አሁን ይሄ ለማሳየት ይከብዳል ግን ጀስት ይሄንን አሁን ጀስት በቃ ኢሚዲየትሊ ነው የሚቀይር ቀለም ከመቀየር። ሶ ለጆይን ምን እናድርግላት? ትራንዚሽን አድ እናድርግበት ማለት ነው። ሶ መጀመሪያ ኦኬ እዚህ ጋር ቦክስ ሻዶ ሰራ ነው አይደለ? ይሄው እዚህ ጋር ቦክስ ሻዶ ሰራ ነው። ይሄ ግን ቦክስ ሻዶ ምን ሲሆን ነው እንዲመጣ የምንፈልገው? አሁን አለ ሆቨር ስናደርግበት ነው አለ ይመጣ። ይሄ ሶ ይሄንን እናጠፋውና ከዚህ ጋር ኮንትሮል ኤክስ ካት እናደርገውና እዚህ ጋር ማለት ነው ዶት
ጆይን በተን ኮለን ሆቨር ከዛ ሆቨር ስናደርግበት ይሄን ኤሌመንት ያመጣል። አሁን ሻዶ የለው ይሄው ሻዶ ያመጣል። ታያችሁት ኢሚዲየትሊ ነው የሚቀይር። ሶ ኢሚዲየትሊ እንዳይቀይር ደግሞ ትራንዚሽን አድ እናደርግበታለን። ሶሪ ትራንዚሽን ማለት ነው። ትራንዚሽኗን ደግሞ ምን እናርጋት? ምኗ ነው የምትቀየር? ሻዶዋ ነው አይደለ? ቦክስ ዳሽ ሻዶ ስፔሊንግ አልተሳሳትኩም። አይ ቲንክ ቦክስ ዳሽ ሻዶ ምን ይሆንልኝ? በምን ያህል ሰከንድ ይቀይር? ሪያሊስቲክ የሆነ 0.15 ሰከንድ ነው ብለናል። ሴፍ ይሄው ቀስ ብሎ ይቀይራል ማለት ነው። ሶ ትራንዚሽን ሁልጊዜ ቤዝ የሆነው ኤሌመንት ጋር አድ አድርጓል። እዚህ ጋር ደግሞ ሻዶ አየን። ሆቨር ስናደርግ ይሄ ሻዶ እንዲመጣ አደረግ። ለምንድነው ትራንዚሽንን ቤዙ ጋር የምናደርገው? ልክ እንደዚህ ሆቨር አድርገን ስለቀው እንዳይጠፋ ስለምንፈልግ ነው ማለት ነው። ሶ በዛሬው ሌሰናችን ምን አየን ማለት ነው? ሆቨር አየን። ሆቨር ምን እንደሆነ አየን። ልክ ማውዙን ከቨር ስናደርግበት የሚመጣው ነገርን አየን። ትራንዚሽን አየን። ትራንዚሽን ማለት ስሙዝ የሆነ ከአንድ ነገር ወደ አንድ ነገር ሲቀየር የሚኖረው ነገር ስሙዝ እንዲሆን የሚያደርግልን ነው። ሻዶ ደግሞ ጥላ እንዴት እናስቀምጣለን የሚለውን አየን ማለት ነው።